ብዙዎች ህልማቸውን ለመኖርና ያንን ህልማቸውን እውን ለማድረግ ብዙ ይጥራሉ፣ ብዙ መስዋዕትነትም ይከፍላሉ። አንዳንዶች ከነበሩበት ከፍታ ቁልቁል ወርደው ወደ ታች ህልማቸውን እውን ለማድረግ ሲጥሩም ይታያሉ። ሌሎቹ ደግሞ የቀረው ይቅር የመጣው ይምጣ የሚል እልህ ተገፋፍተው ስራቸውን ይሰራሉ። ይህም የስኬታቸውን መጨረሻ ያማረ ያደርገዋል። ስንቶቻችን ህልሞቻችንን እየኖርን እንገኛለን? የዛሬው እንግዳችን በአንድ ዓለም አቀፍ ድርጅት ውስጥ ነበር ተቀጥራ የምትሰራው። ጥሩና ወፍራም የሚባል ደሞዝ ተከፋይ ከሚባሉ ሰዎች መካከል አንዷም ነበረች። ይሁንና ነፍሷ እረፍት አልነበራትም። ሁሌም በስራዋ እርካታ ለማግኘት ትሞክር ነበር። ይሁንና ወደ ኋላ የሚስባት አንድ ነገር ነበር። ነገሮችን ለማድረግም ታስባለች፣ ታውጠነጥናለች። ይሁንና ግን መቼ እንደሚሆን አታውቀውም ነበር። ለሁሉም ጊዜ ያለው እንዲል መጽሐፉም ሰሎሜ ዳኛቸውና ህልሟ በአንድ አጋጣሚ ለመዝናናት በሄደችበት ቦታ ተገናኙም። ያቺ አጋጣሚ ህልሟን ፈታችላት። በሆቴል ኢንዱስትሪው ትላልቅ የአገር ውስጥና ዓለም አቀፍ ኩባንያዎች ብሎም ድርጅቶች ውስጥ የኢንተሪየር ዲዛይን በማድረግ ላይ የምትገኘው ሰሎሜ ስለ ሥራ አጀማመሯም ያለፈችበት መንገድ ፈተናና ቀጣይ ዕቅዷን በተመለከተም ከአዲስ ቻምበር ቴሌቪዥን ጋር ቆይታ አድርጋለች። እኛም ክፍል 1 መሰናዶን እንዲህ አዘጋጅተኗል። እንድትከታተሉት በአክብሮት እንጋብዛለን። ስሜ ሰሎሜ ዳኛቸው ይባላል። ባሮክ ኢንቴሪየርስ ኤንድ ኢቨንትስ የሚባል ድርጅት አለኝ። የዚህ ድርጅት መስራችና አስተዳዳሪ ሆኜ እሰራለሁ። ባሮክ በአማርኛ ባሮክ ያለ፣ ይሄኛው ግን BAROQUE ነው። ባሮክ ከ15ኛው እስከ 17ኛው መካከል ድረስ በነበረው ክፍለ ዘመን ላይ የነበረ ስታይል ነው ብልህ ይቀላል። እና የባሮክ ዘመን ላይ የነበሩ ዲዛይኖች በጣም ኤክስትራቫጋንት የሆኑ በጣም ብዙ ዲቴይል ያላቸው እና የተሽቆጠቆጡ አይነት ዲዛይኖች ነበሩ። ያም በአርክቴክት ላይ ታይተዋል፣ በአርት ላይ ታይተዋል። ግን ከዛ በፊት የነበሩት እንደ ፓላስ አይነቶች እንደ ቤተ መንግስቶች ወይንም ካቴድራሎች ውስጥ ነበር የሚታየው። የባሮክ ዘመን ላይ ነው ወደ ሚድል ክላሱ ገብቶ ሚድል ክላሱም በቀኔም ጠረጴዛዬ የሆነ ቅርጽ ያለው የሆነ ዲዛይን ያለው ወንበሬም ወይም ቤቴም እያሉ ወደዛ ስታይሉን አዳፕት ያደረጉበት ዘመን ስለሆነ ነው ባሮክን በጣም ብዙ ስኮላሮች በጣም ብዙ አይነት መንገዶች ሰጥተዋቸዋል። ሌላው የባሮክ ትርጉም ኢምፐርፌክት ፐርል ነው። ፐርል ብዙ ጊዜ ስሙዝ ነው፣ ራውንድ ነው። ባሮክ ፐርል ግን ወጣ ገባ ነገር አለው። ሶ ኢትስ ኢንትረስቲንግ፣ የራሱ የሆነ ቢዩቲ ያለው። እኔ ፐርሰናሊ አይ ላቭ ዳት ሚኒንግ። እና ኢምፐርፌክት ነው ግን የራሱ የሆነ ካራክተር አለው፣ ቢዩቲ አለው። ሁለተኛው ደግሞ ሚድል ክላሱ ላይ ነው። ይሄ የባሮክ ዘመን ሚድል ክላስ ላይ ያለው ሰው ነው ስለ ዲዛይን ስለ ስታይል ያወራበት ጊዜ እና ለእኔ ኢትዮጵያ አሁን እዛ ላይ ነን ያለ ነው። አሁን እኛ ራሳችንን ሚድል ክላስ ነን ብለን የምናስበው ሰዎች ነን። ስለ ፋሽን፣ ስለ ዲዛይን፣ ስለ ብራንድ እያወራን ያለ ነው እና ያንን ዘመን ያመጣልኛል። ስሙም ኢንትረስቲንግ ስለሆነ እንዲህም ስለሚያነጋግርም በደንብ አስቤበት ነው ምንድን ነው የምለው ድርጅቴን ብዬ ከዲዛይን ጋር። ምክንያቱም ራሴን በኢትዮጵያ ብቻ ልገድበው አልፈልግም እና ማንም ሰው ባሮክ የሚለውን ሲያይ ባሮክ ኢን ኢትዮጵያ ነው። ለምሳሌ ዌብሳይቴ ባሮክ ኢን ኢትዮጵያ ነው የሚለው እና ማንም ዓለም አቀፍ እንትን ላይ ያለ ሰው ባሮክ ሲል ከዲዛይን ጋር የተያያዘ ጉዳይ እንደሆነ ወዲያው ይገባዋል እና በግድ ራሴን ኤክስፕሌን ማድረግ አይጠበቅም። እውነት ለመናገር ተቀጥሬ በምሰራበት ጊዜ ባክግራውንዴም ወላጆቼም ተቀጣሪ የመንግስት ሰራተኞች የነበሩ ናቸው። ዙሪያዬም አካባቢም በሙሉ በንግድ ስራ ላይ የተሰማራ ስለሌለ ስለ ንግድ የማውቀው ነገር አልነበረም።
ነጋዴነትንም የሚያስበው የለም። በቃ ተምራችሁ ስራ ያዙ፣ ተቀጠሩ፣ ደሞዝ ጥሩ እንድታገኙ፣ ጥሩ ትምህርት ተማሩ በሚል አይነት ቤተሰብ ውስጥ ነው ያደግኩትና የንግድን ነገር አላውቀውም ነበረ። ነገር ግን እንዳልኩ የስራዬ ቦታ ላይ ለምሳሌ ከዚህ በፊት የነበርኩት ስራ ላይ አንደኛው ስራ ምን ነበር? የተለያዩ አይነት ዝግጅቶች፣ ኢቨንቶች ማዘጋጀት አንዱ ስራ ነበረ። በጣም ብዙ ወርክሾፖች ይዘጋጃሉ፣ ኮንፈረንሶች ይዘጋጃሉ፣ ሚቲንግስ ይዘጋጃሉ። እነዛን ሁሉ ሃንድል የማያደርገው የኔ ቢሮ ነበረ እና አንድ ኢቨንት ሲዘጋጅ ሊያስፈልግ የሚችሉትን ነገሮች በሙሉ በዛ ውስጥ ማን ነው የሚጠራው፣ በምንድን ነው የሚጠራው፣ የት ቦታ ነው የሚሆነው፣ ቦታው ላይ ምን ምን ያስፈልጋል፣ ምግብ አለ ወይ፣ መጠጥ አለ ወይ፣ ሌሎችም ለአንድ ኢቨንት የሚያስፈልጉ ነገሮችን በሙሉ ተሳታፊው በምንድን ነው የሚሄደው፣ በምንድን ነው የሚመጣው፣ እነዚህን ሁሉ ስለምናደርግ ለእኔ አሁን ባሮክ እንደ ኢቨንት ኦርጋናይዘር ለእኔ በጣም ጥሩ የመለማመጃ ቦታ ነበረ። ስለዚህ ነው አንድ ኮንፊደንስ የሰጠኝ የማውቀውን ስራ ነው ሊሰራ የወጣሁት። የኢንቴሪየር ዲዛይነሩን በተመለከተም ቢሆን ቤቴም ውስጥ ይሁን በአካባቢ ያሉ ሰዎች ምን መስራት እንደምወድ ያውቃሉ። ቤቴን ያደንቃሉ፣ ቢሮዬን ያደንቃሉ። ስለዚህ የተለያየ አይነት እርዳታ ይጠይቁኛል፣ ኮንሰልት እንዳረጋቸው ያደርጉኛል። ገንዘብ ተከፍሎኝ ባልሰራበትም ያን ነገር እንደምችለው አውቃለሁ፣ እወደዋለሁ። ግን እንጀራ ያመጣል ብዬ ማስበው ስራ ግን አልነበረም እና በከተማችን ላይ አሁን ብዙ በኢንቴሪየር ዲዛይን የተሰራ ቦታ ምናምን የሚል ስሰማ ያ ሞር ኮንፊደንስ ሰጠኝ። እንዴ እኔ እኮ ይሄንን ስራ ባረገው ለካ ስራ ይሆናል ብዬ እንዳስብ አረገኝ። ከሱ የበለጠ ደግሞ የሆነ እድሜ ላይ ስደርስ አለቃ አልፈልግም ል ነበረ እና የራሴ አለቃ መሆን እፈልጋለሁ የሆነ እድሜ ላይ ስደርስ ነበር። ያው አጋጣሚዎች ተገጣጠሙና ነው እንግዲህ ወደ ራሴ ስራ የገባሁት። ግን መነሻዎቹ እነዚህ ናቸው። ከደሞዝ ስራ ወጥቼ የራሴን ስራ ለመጀመር ብዙ ጊዜ እንዴት ወደዚህ ስራ ገባሽ ስባል ሁሌ ያችን ሞመንት አልረሳትም። ምክንያቱም በአጋጣሚ ነው ያገኘናቸው እነዛን ሰዎች። እኛ ለረፍት ሄድንበት ሆቴል ነው፣ ግን አብረውኝ ያሉት ሰዎች የቢዝነስ ሰዎች ናቸው እና ወዲያው ወሬ ሲያወሩ ቀጥታ ወደ ቢዝነስ ወሬ ውስጥ ነው የገቡት እና እኔ ዝም ብዬ ተከታይ ነበርኩኝ እና ቢሮአቸው ነው የወሰዱን። የሄድንበት ሀገር ሰው ቢሮአቸው ነው የወሰዱን። ትልቅ ፖዚሽን ያላቸው ሰው ናቸው። ቢሮውን ሳይ ግን በጣም ነበር የገረመኝ። ምስቅልቅሉ የወጣ ነው፣ አቧራም አለው። ሻይ የጋበዙን በፔርሙስ የመጣ ነገር ላይ ነው እና እነሱ ስለ ቢዝነሳቸው እያወሩ እንዳልኩ ምንም ነገር ስለ ቢዝነስ ስለማላቅ ወይም ስለማይገባኝ ኢንትረስትድም ስላልሆንኩኝ እነሱን ትቼ የማስበው ይሄ ክፍል እንዴት ቢሆን ይሻላል ያልኩ ነበር የማስበው እና እሱን አይተው ነው ራሳቸው የጠየቁኝ። አሰለቸንሽ አይደለ የራሳችን ወሬ እያወራን ሲሉኝ ነው እኔ አዎ ግን በሚቀጥለው እኔ የእርስዎን ቢሮ እንዴት አድርጌ እንደማስተካከል ነው እያልኩ ማስበው ስላቸው ይሄን ታደርጊያለሽ ትችያለሽ ሲሉ አዎ ነው ያልኳቸው እና እነሱ እዛው ቁጭ ብለው ነው እሳቸው አዲስ የጨረሱትን ሆቴል እንዳይ በሾፌር ላኩ እና ደግሞ በጣም ደስ ያለኝ በቃ ገና ስኬለተኑ ብቻ የሆነ ቢልዲንግ ስለነበረ በጣም ደስ ያለኝ። ምክንያቱም እኔ ስራውም የሚጠይቀው ኢንቴሪየር ዲዛይን የሚጠይቀው ስራም ለእኔም ደግሞ ሙሉ ስራ ሰራሁኝ ብዬ የምለው መሀል ገብቼ ቀለም ቀብቼ ቆንጆ ፈርኒቸሮች አስቀምጬ ሳይሆን ከስክራች የሆነ ነገር የኔ የሆነ ነገር የኔ ተች አለው እና በጣም ደስ ብሎኝ ነው ስራቸውን የተቀበልኩት እና ያ ነበር አጋጣሚ። ቤዚክ ትምህርቱ ነበረኝ። ህንድ ሀገር ውስጥ ኖር ነበርና ህንድ ሀገር ቦምቤ ዩኒቨርሲቲ ነበር የሚሄደው። ግን ይሄን ስለምወደው ብቻ ሆቢ ክላሶች ብሎ የሚሰጧቸው ትንንሽ ክላሶች ነበሩ። ከነሱ አንዷን ወስጄ ነበረ። ከዛ በፊትም ልጅ ሆኜ በጣም ነው የምወደው ቤት ውስጥ እቃ ማዘጋጀት፣ እቃውን ወዲያ ወዲህ ማድረግ፣ ቀለሞች አንድ ላይ የሚሄዱ ቀለሞች ምንድን ናቸው፣ እንደነዚህ አይነት ነገሮች በጣም ፋሲኔት ያደርጉኝ ነበርና ደስ የሚለኝ ነገር ነበር። በእርግጥ ነበር ለዚህም ነበረ
ኮንትራቱን ሳዘጋጅ ለምሳሌ አንደኛው የጠቀመኝ ነገር ድሮ ስራዬ ላይ አንዱ ስራዬ ኮንትራት ማኔጅ ማድረግ ነበረ። ስለዚህ ምንም አልተቸገርኩም ለሳቸው ጥሩ ፕሮፖዛል ጽፎ ለመስጠት። የዛኑ ቀን ማታ ነው ጽፌ የሰጠሁት። ግን በአንድ በኩል ስለፈራሁት ስራውን እምቢ እንዲሉኝ ለእኔ ውድ ነው ብዬ ያሰብኩትን ገንዘብ ነው የጻፍኩት። በቃ ይሄን አይተው አይ ይሄማ ውድ ነው ይቅርብኝ እንዲሉኝ ነው። እውነት ለመናገር በቃ አልፈልግም እንዲሉኝ አይነት አድርጌ ነው። ግን የድሮ ኤክስፒሪየንስ የጠቀመኝ ነገር ግን ፕሮፖዛል ማዘጋጀትን፣ ኮንትራት ማዘጋጀትን፣ አግሪመንት ማዘጋጀትን ደግሞ ተጠቅሜበታለሁ እና እሱን አድርጌ ሰጥቻቸው በማግስቱ ደውለው ጀምሪው ሲሉኝ ያለኝ አማራጭ ላለቃዬ ምክንያት ሰጥቼ እዛ ከተማ ውስጥ መቆየት ነበረብኝ። ምክንያቱም ምን እንዳለ ማየት ነበረብኝ። ምን አለ ታይልስ አለ ወይ፣ ምንጣፍ አለ ወይ፣ የሽንት ቤት ፊክስቸሮች አሉ ወይ፣ እነዚህ ነገሮች ሁሉ ሰርፕራይዚንግሊ ግን የምፈልገው አይነት አዲስ አበባ ውስጥ እንኳን የምናገኘው አይነት ነገር አልነበረም። ስለዚህ እሱን ስነግራቸው ከፈለግሽበት ሀገር ነው አንቺ ይሄን ብቻ ብለሽ እቃው ምረጪ፣ እኔ ገንዘብ ነው። ስለዚህ አድርጊ ሲሉኝ በዛው ነው ሪዛይን ያደረኩት። ለጥምቀት እንደወጣሁኝ አልተመለስኩም ወደ ቢሮዬ። ዴስኬ ላይ የነበሩትን እቃዎች እንኳን ጓደኞቼ ናቸው የላኩልኝ። ምንም ጊዜ ስራ እንደማገኝ ተጠራጥሬ አላውቅም። ምንም ጊዜ። ምክንያቱም የነበረኝ ባክግራውንድ፣ የስራ ኤክስፒሪየንስ፣ የትምህርት ባክግራውንድን ምንም ጊዜ በራሴ የትም ቦታ ላይ ማንም ሰው ሊቀጥረኝ እንደሚችል ምንም የሱ ፍራቻ አልነበረኝም። ለኔ የዛን ጊዜ ምናልባት የፈራሁት ምንድነው እንዳሰብኩት ጥሩ ውጤት ባይመጣ፣ ያ በቃ ምንም ነገር ላይ የምፈራው ነገር ቢኖር ሰክሰስፉል አለመሆንን በቃ ትልቁ ፍራቻዬ እሱ ነው። አንድ ነገር ተጀምሮ በጥሩ ካላለቀ ይሄ የራሴ የተፈጥሮ እንትኔ ነው። እሱን ነበረ የምፈራው። ግን ላኪሊ 20 ቀን ነው የፈጀብኝ ያንን ስራ ለመስራት እና እዛ መስሪያ ቤቴ ጋር አመት የማላገኘውን ደሞዝ ነው በ20 ቀን እዚህ ጋር ያገኘሁት እና እሱ የበለጠ ነው ኮንፊደንስ የሰጠኝ። ግን ከሱ የበለጠ ደግሞ ልክ እንደመጣው በነፃ ሌላ ቢሮ ሰራ። በ3 ወር ውስጥ ላስረክብ። ባለቤቱ አላየውም ቦታ፣ ለቢሮ የሚሆን ቦታ 300 ምናምን ስኩዌር ሜትር ለምን ቢሮ እንደሚውል ምንም ነገር ማድረግ አንፈልግም። ፊት አውት ነው የሚፈልገው፣ መተን ቁጭ ማለት ነው የሚፈልገው ነው የተባልኩት። በ3 ወር ውስጥ ነው አዘጋጅቼ የሰጠሁት እና የመጨረሻው ቀን ቁልፉን ከማስረከቤ በፊት ትንሽ ኢቨንት አድርጌ ነበረ። እንደዚህ ስራ ላይ ሪሌት የሚያደርጉ ሰዎች እንዲያዩት ብዬ አድርጌ ነበር እና ከማንም ሰው አንድም እንከን አልሰማሁም። እሱ ደግሞ እየበለጠና ከዛ በኋላ እኔ ምንም አድቨርታይዝም አድርጌም አላውቅም። ያ ቢሮ ነው ለሁሉም መስመር የከፈተልኝ፣ ውጩ ለራሴ ነው የከፈተልኝ ስራው ውስጥ እንድገባ። ግን እዚህ መጥቼ የሰራኋት ያቺ ቢሮ ግን ስራዬን ያሳየሁበት ነው እና የፕሮኪውርመንት ስራዬን አሳይቼበታለሁኝ፣ የዲዛይን ችሎታዬን አሳይቼበታለሁኝ፣ ኢቨንትም እንዴት ኦርጋናይዝ እንደሚደረግ አሳይቼበታለሁኝ። ሁሉም በአንድ ላይ ያ እውነተኛው በር የተከፈተው እሱ ላይ ነው።